እንደምታዩት እዚህ ጋር ናይል ሳት አለ። ይሄ ናይል ሳቱ ነው። ይሄኛው ደግሞ ኢትዮ ሳቱ ናት እና እስኪ ቼክ እናደርጋቸዋለን። እዚህ ጋር እኛዋ የያሳቷ ናት። ይሄኛው ደግሞ ኢትዮ ሳቱ ከላይ ጨመርንበት ነው። እዛ ጋር ደግሞ እንደምታዩት ናይል ሳት አለ ማለት ነው። እንመጣለን። ከዛ እዚህ ጋር ስዊች አለች። በስዊች ነው የተገናኘው። እዚህ ጋር እየፈታተን ቼክ እናደርጋለን ማለት ነው። እሺ እንደምታዩ ፈታተነዋል። ይሄ ወደ ቤቱ የሚገባው ገመድ ነው ማለት ነው። ይሄ ወደ ቤቱ የሚገባው ገመድ ይሄኛው ነው ማለት ነው። ከዛ እዚህ ውስጥ ነው የምንጨምረው ማለት ነው። እዚህ ውስጥ ላይ እዚህ 4 መሰኪያዎች አሉ። ወደ ቤት ውስጥ የሚገባው ይሄኛው ገመድ አለ። እንደምታዩት እዚህ ጋርም ሪሲቨር ይላል። ሪሲቨር አለ። ይሄኛው ሪሲቨር ነው። ኤልኤንቢ4 አለ፣ 3 አለ፣ 2 አለ፣ 1 አለ። ስለዚህ በእነዚህ 4 ኤልኤንቢዎችን እዚህ ጋር አንድ ኤልኤንቢ ያለን፣ እዚህ ጋር ደግሞ 2 ኤልኤንቢ ያለን ማለት ነው። ስለዚህ እነዚህ ሶስቱ ላይ እንጨምራቸዋለን። 1 2 3ቱን እንጠቀማለን። አራተኛው ፍሬ ይሆናል ማለት ነው። ሌላ ኤልኤንቢ ካለ አራተኛው ላይ እንጨምራለን ማለት ነው። ስዊች ለዚህ ነው የሚጠቅመው። ይሄኛው የናይል ሳቱ ነው። ቼክ እናድርገው። ቼክ እናደርገዋለን። ሰክተናል የናይል ሳቱን እንደምታዩት። ቼክ እና ይሄኛው የኢትዮ ሳት ፍሪኩዌንሲ ነው እንደምታዩት አለው ማለት ነው። ያው ሎክድ እያለልን ነው። እነዚህ የናይል ሳት ፍሪኩዌንሲዎች ናቸው ማለት ነው። ያው እንደምታዩት እነዚህ ቢሲ1 ቢሲ2 ምናምን የሚገቡበት። ስለዚህ እነዚህን ቼክ አድርገን ጨርሰን ማለት ነው። እሺ ናይል ሳታችን ይሰራል። እሺ ይሄኛው ገመድ የያሳቱ ነው ማለት ነው። እንደምታውቁት አዲስ አበባ ላይ ቲቪ ቫርዚሽ ጠፍቷል። በጂኤም ስፖርቶች እና በአሬዞ ቲቪ ፍሪኩዌንሲ ቼክ እናደርጋለን ማለት ነው። ብዙዎቻችሁ የሚስተሳቱት ነገር ነው። ምን ብዙ ጊዜ ስትሰሩ በሆሪዞንታል ስሩ፣ በሚያዛችሁ ስሩ። አሁን ቲቪ ቫርዚሽ ሆሪዞንታል ነው። ጂኤም ስፖርት በሆሪዞንታል ካልሰራችሁ ቲቪ ቫርዚሽን ይኸው እንደምታዩት እዚህ ጋር ገመዷ ቀረብ ብዬ ላሳያችሁ። እዩት፣ ሆሪዞንታል ነው ያደረኩት የታችኛውን። ይሄኛው የያሳት ነው፣ ሆሪዞንታል መሆን አለበት። ሆሪዞንታል ሲሆን ጥቅሙ ምንድን ነው? ብዙ ጊዜ አሁን በቨርቲካል ብትሰሩት ጂኤም ስፖርት 1 2 3 አይገቡም ማለት ነው። የሚገቡት በቃ ቲቪ ቫርዚሽ ብቻ ነው የምትጠቀሙት ማለት ነው። በቨርቲካል ከሰራችሁት። ሆሪዞንታል ከሰራችሁት ግን ጂኤም ስፖርት እንደዚህም ደግሞ ሌላዎቹ ይገባሉ ማለት ነው። ጂኤም ስፖርት አሬዞ ምናምን ይገባሉ ማለት ነው። ቨርቲካል አትስሩ። ቲቪ ቫርዚሽ ሆሪዞንታል ነው። እሺ አሁን ቼክ እናደርጋለን። አያያችሁት ነው። ይሄኛው የቲቪ ቫርዚሽ ፍሪኩዌንሲ ነው 11/7/85 እና አዲስ አበባ ስለሆንኩ ነው የማይሰራው። ከደብረ ብርሃን ወር ላይ እየሰራ ይገኛል ማለት ነው። ወደ ሰሜን አካባቢ ይሄውና። አሁን ይሄ ምንድነው? የጂኤም ስፖርት ጂኤም ዶክመንተሪዎች ምናምን የሚገቡበት ነው። ጂኤም ስፖርት አሁን ላይ ኳስ እያስተላለፈ የሚገኘው ቻናል ነው ማለት ነው። ይሄው እነዚህ ይሄኛው አሬዞ ምናምን በሚገባበት ፍሪኩዌንሲ እንደምታዩት 70 ምናምን መጥቶልናል። ቆንጆ ፍሪኩዌንሲ ነው። ቆንጆ ኳሊቲ ነው የመጣልን እና እነዚህ ይሰራል። አሁን ደግሞ እስኪ ኢትዮ ሳትን ቼክ እናድርገው።
ኢትዮ ሰዓት ከላይ ያለው ነው። ከላይ ያለው ኤልኒቢ ኢትዮ ሰዓት ነው። ሰዓት ነው ብያችኋለሁ። አሁን ያለነው ያ ሰዓት ላይ ነው። እሺ ወደ ኢትዮ ሰዓት 11545 እንደምታውቁት እነዚህ ቃና ምናምን ነው በጣም ፍሪኩዌንሲ የሚጠይቁት ማለት ነው። ኳሊቲ የሚጠይቁት ቻናሎች ቃና፣ ኤ ፕላስ፣ አሁን ደግሞ ቻናል ዋን፣ መርካቶ ቲቪ ምናምን እነዚህ በጣም እንትን ይፈልጋሉ፣ ኳሊቲ ይፈልጋሉ። እንደምታዩት 71 መቶልናል። ቆንጆ ነው። ከ65 በላይ ከሆነ ቆንጆ ነው። 71 መድረሱ ደግሞ በጣም እና እነዚህ ደግሞ አባይ ቲቪ ምናምን የሚገባበት በ11165 እነዚህ ደግሞ 11105 ኢቢኤስ ሲኒማ ኢቢኤስ ምናምን የሚገቡበት ነው። ስለዚህ እንደ ሶስቱም መቶልናል። አሁን ምን ማድረግ ነው? ወደ ስዊቻችን መሰካት ነው ማለት ነው እንዳለ ከመጣን በኋላ እና ብዙ ጊዜ አማርጡ። በጣም የምትፈልጉትን ወይ ደግሞ ማየት የሚያስፈልጋችሁ ቻናል ወይ ደግሞ ሳተላይት ከሆነ አንድ ላይ ሰኩት። አንድ ላይ መጀመሪያ እሱ ብዙ ጊዜ አይበላሽም ማለት ነው። እዚህ ጋር እንደማለት ነው። አንድ ላይ ሰኩት። ከዛ በኋላ ሌሎችም 2-3 እያደረጋችሁ መሰካት። ጠበቅ ጠበቅ እያደረጋችሁ ካሰራችሁት በቃ እንደምታዩት ወደ ቤቱ የሚገባው ገመድ ይሄኛው ነው። ይሄኛው ገመድ ወደ ቤቱ ይገባል ማለት ነው። ስለዚህ ዝናብ የማይመታበት ቦታ ብታስቀምጡት በጣም የተሻለ ነው። ስለዚህ ካላችሁ ዝናብ እንዳይመታ አድርጋችሁ ብታስቀምጡት የተሻለ ነው። ብዙ ጊዜ ስዊቾቹ ይበላሻሉ። ሰርተን ጨርሰናል። አሁን ደግሞ ውስጥ ያለውን ስራ ቼክ እናደርጋለን ማለት ነው። ከላይ እንዳያችሁ ሰርተን ጨርሰናል። አሁን ደግሞ እስኪ ከውስጥ ቼክ እናደርገዋለን ማለት ነው። እሺ ቼክ እናደርጋለን ማለት ነው። ከዛ ሜኑ እንገባለን። ሪሞታችን ላይ ብዙ ጊዜ ያሳየናል ሜኑ እዚህ ጋር ነው ያለው። እሺ እንደምታዩት ይሄ ኦፕሽን ይመጣልናል። ከዛ ኢንስታሌሽን ላይ ኦኬ እንለዋለን። አንቴና ሲቲንግ አለ። ከዛ እሺ ይሄው ይሄ አንቴና ሲቲንግ ናይል ሰዓቱ መጥቶልናል። ኤልኤንቢ ስሬ ላይ ያደረግነው ማለት ነው። እንደምታዩት እዚህ ጋር ነው ፖርቱን የሚቀያየሩት ማለት ነው። ዲስክ ዋን የሚለው ላይ እየቀያየራችሁ ይሄኛው ዲስክ ዋን የሚለውን ነን ይሁን። እሺ እዚህ ጋር ደግሞ ፖርቱን መቀያየር ከላይ በስዊቸር ላይ ሰራ ነው። ናይል ሰዓትን ስሬ ላይ የሰካ ነው። ይሄው መጥቶልናል። እሺ ቼክ እናድርግ ሌሎች ነው። እሺ ሌላ ያ ሰዓትን ሰርተናል እንዳያችሁት። ይሄኛው የቲቪ ቫርዚሽ ፍሪኩዌንሲ ነው። ይሄኛው ነው እንደዚሁ ኤልኤንቢ 4 ላይ ነው የሰካ ነው እንደምታዩት ነው። ይሄው 4 ላይ ነው። ኳሊቲ መጥቶልናል። ይሄንን ጨርሰናል ማለት ነው። እሺ አሞስ የለንም። ኢቲል ሰዓት የለንም። ስፖክስ የለንም። ኤንኤስኤስ 12 ላይ ነው። እዚህ ጋር እንገባለን። ይሄው በ1165 እሺ የቀኑ ፍሪኩዌንሲ እናድርገው። ምክንያቱም ሞር ኳሊቲ ስለሚፈልግ ማለት ነው። የቀኑ ፍሪኩዌንሲ ኤልኤንቢ 1 አይደለም 2 ላይ እናድርገው። ይሄው እንደምታየው መጥቶልናል። ስለዚህ ኢትዮ ሰዓት 2 ላይ ያደርገናል። ያ ሰዓትን ናይል ሰዓት 3 ላይ ነው። ያ ሰዓት 4 ላይ ነው። ሶስቱም ኳሊቲ መጥቶልናል ማለት ነው። 2 ላይ ስናደርገው መጣል። ስለዚህ በዚህ መንገድ መስራት ትችላላችሁ ማለት ነው። ኤግዚስት እያላችሁ ትወጣላችሁ። እዚህ ሪሞታችሁ ላይ አለ በዚህኛው በኩል ይሄውና ኤቢኤስ ያው 1165 ቃናን። እሺ ይሄው እንደምታዩት ነው እንግዲህ ይሄኛው ያ ሰዓት ነው። ጂኤም ስፖርት ይሄው እንደምታዩት ይሄው የለውም።
እሺ አሁን ደግሞ የናይል ሳቶችን ቼክ እናድርግ። እሺ ኤምቢሲ1 ይሄ ናይል ሳት ላይ የሚገኝ ነው። ኤምቢሲ4 ኤምቢሲ2 ምናምን ኤምቢሲ ቦሊውድ ኤምቢሲ2 በዚህ መንገድ መስራት ትችላላችሁ ማለት ነው። ግር ያላችሁ ነገር ካለ ኮሜንት ላይ እየጻፋችሁ ማሳወቅ ትችላላችሁ። አንዳንድ ነገሮችን ሌሎችንም እናያለን። ቀስ እያልን እንዴት ፍሪኩዌንሲ እንደሚሞላም እናያለን ማለት ነው።